ህይወት ላይ ህይወትን ኤክስፒሪየንስ ማድረግ ከትምህርት ሌሰን ጋር አይገናኝም። ይሄ ቁጭ ብላችሁ ደብተርና እስክሪብቶ ይዛችሁ እንደምትይዙት አይደለም። ላይፍ ላይ የላይፋችሁን ሌሰን ስትማሩ ማለት ነው። እና ይሄ ለሴቶች ነው። ሴቶችዬ ህይወታችሁ ውስጥ መኖር የሌለበትን ሰው እያቆያችሁ ራሳችሁን አታድክሙ። በቃ መሄድ ያለበት ሰው ከህይወታችሁን ኢቭን ባይሄድ እንኳን መሄድ እሱ ባይፈልግ እንኳን እናንተ ትታችሁት ለመሄድ ሞክሩ። ህይወታችሁ ውስጥ መኖርም መቆየትም የሌለበትን ሰው ህይወታችሁ ውስጥ በማቆየት ስቃያችሁን አታብዙት። ምክንያቱም ህይወታችሁ ውስጥ መቆየት ያለበት ሰው እናንተ ቫልዩ የሚያደርግ እናንተ ያላችሁበት የቆማችሁበት ቦታ ላይ እናንተ ቴክ ኬር የሚያደርግ ሰው ካልሆነ በተመሳሳይ መቀባበል፣ መደማመጥ፣ መስማማት፣ መከባበር ማትችሉ ሰው ከሆነ እናንተ ህይወት ውስጥ ምንም ነጥብ እንደሌለው ያወቃችሁ፣ ምንም ፖይንት እንደሌለው ያወቃችሁ፣ ምንም እንደማይጠቅማችሁ፣ ነገ የተሻለ ነገር ላይ እንደማትደርሱ፣ ነገ ምንም አይነት የላይፍ የሚገርም ኤክስፒሪየንስ እንደማታረጉት ያወቃችሁ እሱን ለማቆየት የሆነ ያህል ማይልስ ሄዳችሁ ራሳችሁን ዝቅ የምታደርጉ ሰዎች አቁሙ። ሴቶች እያቁሙ፣ እንደሱ እንዳታደርጉ። ኢቭን አልኳችሁ እሱ መሄድ ባይፈልግ እንኳን እናንተ ሂዱ፣ ፋራዊ ያርጉ፣ ከዛ ነገር ራቁ። ምክንያቱም ህይወታችሁ ውስጥ መሄድም መተውም ማለፍም ልመዱ። ለመተው ሌላ ተመሳሳይ የምትቆዩበትን ህይወት አትፈልጉ። በቃ ሰርች አታድርጉ። በራሳችሁ ቆሙ፣ ሂዱ። ከማይጠቅማችሁ ነገር ጋር በመታገል ጊዜ እድሜያችሁን አትግደሉ። ትቶ መሄድ እንዴት አይነት እረፍት እንዳለው፣ እንዴት አይነት ሰላም እንዳለው በቃ ትቶ በመሄድ የእውነት እዛ ነገር ውስጥ መቆየት፣ መነጋገር፣ ስለዛ ነገር ማሰብ ነው የሚያደክመን። ትቶ መሄድ ግን ትልቅ ቫልዩ አለው። ስለዚህ ህይወታችሁ ውስጥ የማይጠቅማችሁ ሰዎች ጋር ህይወታችሁ ውስጥ ምንም ነገር ልታደርጉ፣ ምንም መቀየር ማትችሉትን፣ ምንም ማምጣት ማትችሉት ለጊዜያዊ ለምናምን ለሆነ ነገር ብላችሁ ራሳችሁ እዛ ነገር ውስጥ አቆይታችሁ ስቃያችሁን አታብዙት። ተው፣ ትታችሁ ሂዱ። ያ ነገር እኮ ምናልባት እነሱ ያን ነገር ለማቆየት እኮ የሄዳችሁበት ርቀት ቫልዩ ሳይደረግ አንድ ምክንያት ሰከንድ ማይክሮ ሰከንድ ሳይወስድበት አብራችሁ እንዲቆይ የታገላችሁለት ሰው እኮ ትቷችሁ ለመሄድ የችን ሚኒት እንኳን ሳያስብ የሆነ ነገር ቢያገኝ ጥሏችሁ ይሄዳል። ስለዚህ ለምን ብላችሁ የምትታገሉት? ተዉት። የእናንተ የሆነ ነገር ሲመጣ ትግልም አይፈልግም። የእናንተ የሆነ ነገር ሲመጣ ስቃይም የለውም፣ ሰርችም አታረጉም፣ ካልኩሌሽን የለውም፣ ሂሳብ የለውም፣ ማትስ የለውም፣ እንግሊዝኛ፣ ኬሚስትሪ ምንም ነገር የለውም። ላይፍ ራሱን የቻለ ምቾት ይሰጣችኋል። ስለዚህ የእናንተ ካልሆነ ነገር ጋር በመታገል አትድከሙ። ህይወት ላይ ህይወትን ኤክስፒሪየንስ ማድረግ ከትምህርት ሌሰን ጋር አይገናኝም። ይሄ ቁጭ ብላችሁ ደብተርና እስክሪብቶ ይዛችሁ እንደምትይዙት አይደለም። ላይፍ ላይ የላይፋችሁን ሌሰን ስትማሩ ማለት ነው። እና ይሄ ለሴቶች ነው። ሴቶችዬ ህይወታችሁ ውስጥ